በእድሜ የምትበልጩን ወንድ ማፍቀርሽ እነዚህን 7 ጉዳቶች እንድታስተናግጁ ያደርግሻል። ሰላም እንደምናላችሁ ተመስገን አብይ ይባላል የሳይኮሎጂ ባለሙያ ነኝ። በዚህ ቪዲዮ ላይ አንዲት ሴት በእድሜ ስትበልጥ በፍቅር ህይወቷ ላይ ምን ጉዳት ሊገጥማት ይችላል ወይም ደግሞ ምን ነገሮች ያጋጥማታል የሚለውን እንዳስሳለን። የመጀመሪያው በእድሜ ስትበልጪ ጭንቀት ውስጥ ትገቢያለሽ። ምን ማለት ነው? አብራችሁ ስትሄዱ ስትታዩ እኔ በልጥ ይሆን እኔ ከሱ ከፍ ያልኩ ይሆን ቶሎ አረጅ ይሆን የሚል ሐሳብ ውስጥ ትገቢያለሽ። ሁልጊዜም ሰዎች ሲያዩሽ አንቺ ትልቅ እሱ ትንሽ እንደሆነ እንዲሰማሽ ያደርጋል። ይሄ ደግሞ ሌላ አላስፈላጊ ጭንቀት ውስጥ ይከትሻል። ከዛም ያለፈ ምናልባት ከኔ በእድሜ የምታንስ ከኔ የተሻለች ሴት አግኝቶ ይለውጠኝ ሆኖ የሚል ደግሞ ፍርሃት ይኖርሻልና በእነዚህ ፍርሃቶች ምክንያት ጥሎሽ እንዳይሄድ መለማመጥ፣ ስተትም ሲሆን እሱ አንቺ ቀጥታ መጠየቅ፣ መፍራት፣ ስጋት ውስጥ መግባት፣ መጨነቅ ውስጥ ትገቢያለሽ። ይህንን ደግሞ የዘወትር ልማድሽ የምታረጊው ከሆነ ብዙ ህመሞች ውስጥ ትወድቂያለሽ ማለት ነው። እናም የፍቅር ህይወትሽ ጤናማ ሆኖ አንቺም ደስተኛ ሆነሽ መቀጠል በጣም የሚያስቸግርሽ ይሆናል። ይሄ የመጀመሪያው የሚገጥምሽ ነገር ነው። ሁለተኛው መሪ አይሆንልሽም። ምን ማለት ነው? አንድ ወንድ በሐሳብ በእውቀት በልምድ አይደል በተለያዩ ነገሮች እንዲመራ ቀድሞ ከፊት እንዲሄድ እንዲጋፈጥ ይጠበቃል። ነገር ግን አንቺ በእድሜ ስለምትበልጪ እያንዳንዱን ጉዳይ የሚያደርገው ምናልባት አንቺን እየጠየቀ ሊሆን ይችላል። ይሄንን ማድረግ ፈልጌ ነበረ ላርገው ወይስ አላርገው የሚለውን ኮንፈርሜሽን ካንቺ ነው የሚወስደው። ይሄ ደግሞ አንቺ ላይ ጥገኛ የሆነ እንጂ ራሱን ችሎ የሚመራሽ አዲስ ነገር የሚያሳይሽ የተለየ ነገር የሚያመጣልሽ አይነት ሰው ሳይሆን ይቀራል። ይሄ አንቺም ደስተኛ እንዳትሆኚ ባለሽ የፍቅር ህይወት ላይም ብዙ ነገር ያጠረሽና የጎደለሽ መስሎ እንዲሰማሽና እንዳትረኪ ያደርግሻል። ይሄ ሁለተኛው ጉዳይ ነው። ሶስተኛው አንዲት ሴት በእድሜ ስትበልጥ በፍቅር ህይወቷ ላይ የሚገጥማት የፍላጎት አለመጣጣም ነው። ለምሳሌ አንቺ የፈለግሽው የኔ የምትዩ ሰው ላይ መረጋጋት ማረፍ ሊሆን ይችላል። ምናልባት እሱ እየፈለገ ያለው ደግሞ የኔ የሚለው ቋሚ ገቢ የሚያመጣለት ስራ ላይ ማረፍ ሊሆን ይችላል። መንገዳችሁ ተለያይቷል ማለት ነው። ምናልባት አንቺ የሚረዳሽ የሚሰማሽ ጊዜ የሚሰጥሽ ቦታ የሚሰጥሽ ሰው ፈልገሽ ይሆናል። እሱ ደግሞ ተወዳጅነትና ተቀባይነትን ለማግኘት በጓደኞቹ ዘንድ ብዙ ነገሮችን እየሰራ የሚውል ሰው ሊሆን ይችላል። ይሄ የእድሜ ልዩነት የሚያመጣው አንዱ ፋክተር ነው። በዚህ አይነት መንገድ የፍላጎት አለመጣጣም ካለ አለመግባባት ይፈጠራል፣ ግጭቶች ይበረክታሉ። ፍቅር መገላለጽ ይቀርና ግጭት ነው የሚሆነው። ሳንጋጭ ሳንጣላ የምናሳልፋት ጊዜ የተለየች ተአምር ትሆንብናለች። በዚህ ምክንያት ብዙ ነገሮቻችን እየቀነሱ ይመጣሉ። በመሃል የማይፈለጉ ነገሮች እየተፈጠሩ ይመጣሉ። ይሄ ሶስተኛው የሚገጥምሽ ነገር ነው። አራተኛው ከሱ ጓደኞች ጋር ወዳጆች ጋር መጣጣም ይከብድሻል። ምክንያቱም ቤትሽ ሊመጡ ይችላሉ። አንቺ እነሱ ጋር ልትሄጂ ትችያለሽ። አብራችሁ ልትገናኙም ትችላላችሁ። በዚህ መሃል ላይ ይኸውልሽ የሱ ጓደኞች የሱ አይነት ናቸው። እንደሱ ነው የሚያስቡት። በእድሜ ክልልም ተቀራራቢ ሊሆኑ ይችላሉ። የጋራ ነገር አላቸው። ምክንያቱም ጓደኛ ማለት የጋራ ነገር ያለው ማለት ነው። ስለዚህ የሱ ጓደኞች ጋር ወዳጆች ጋር ስትሆኚ እበልጠው ይሆን እንዲህ ያስቡ ይሆን የሚሉት ነገር ይኖር ይሆን የሚል ስጋትም ይኖርብሻል። አብረሽ ከነሱ ጋር ደግሞ ለመቀራረብ ለመጫወትም ትቸገሪያለሽ። ይሄ ብዙ ሴቶች የሚገጥማቸው አንዱና ዋናው ከሆኑት ነገሮች ውስጥ አንደኛው ነው። ከዚህ ጋር ተያይዞ አምስተኛው የቅርብ ሰዎች አስተያየት ነው። እኛ ሀገር ላይ ታውቃላችሁ ሁሉም ሰው ስለ ሁሉም ነገር አስተያየት ይሰጣል። ዝም ማለት አንድ ነገር ሆኖ ሳለ ግን ደግሞ ሁሉም ሰው ስለ ሁሉም ነገር አስተያየት ይሰጣል፣ የሚያውቀውም የማያውቀውም ቢሆን ማለት ነው። ታዲያ እንደዚህ አይነት በጣም አንገብጋቢ ጉዳይ ሲገኝ ደግሞ በየጊዜው ይሄ ጉዳይ ይናፈሳል፣ ይወራል። ወሬው ደግሞ መልሶ አንቺ ጆሮ ውስጥ ይገባል። እንዳጋጣሚ ሆነ ደግሞ የፍቅር አጋርሽ የቅርብ ሰዎቹን አስተያየት የሚሰማ ከሆነ ደግሞ ስሜቱ ይቀያየራል፣ ሐሳቡ ይቀያየራል። ከአንቺ ጋር ያለው የፍቅር ህይወትን በዛው ልክ ከፍ ዝቅ ስለሚል እጅግ በጣም ከምታስቢው በላይ ትቸገሪያለሽ ማለት ነው። የእሱ የቅርብ ሰዎች ብቻ ሳይሆን ከአንቺም በኩል ያሉ ሰዎች ቤተሰብም ጓደኛም ዘመድም ሊሆን ይችላል አስተያየት ይሰጥሻል። እሱ እኮ የአንቺ ታናሽ ነው፣ እሱ እኮ ገና ነው አልበሰለም፣ እንዲህ ነው፣ አንቺ እኮ የሚያስፈልግሽ ከአንቺ የሚበልጥ ሰው ነው፣ ምን ማለትሽ ነው፣ ምን ሆነሽ ነው የሚል አስተያየት በየጊዜው ሲመጣልሽ ይህንን ማስተናገድና ተቋቁሞ ማለፍ እጅግ በጣም ከባድ ነው። እነዚህ ከምትጋፈጫቸው ውስጥ አምስተኛው ነው። ወደ ስድስተኛው እንለፍ። ስድስተኛው ለውሳኔ ይቸኩልብሻል። አንቺን ለማስደሰት ሊሆን ይችላል ወይም ደግሞ ጥሩ ነገር ለማድረግ ሊሆን ይችላል። አንድ ጉዳይ ላይ ምንም እውቅናው ሳይኖርሽ ወዲያውኑ ፈጥኖ ወስኖ ያደርገዋል። በኋላም አንቺ ትበሳጫለሽ። ይሄ ምናልባት እሱ ያሰበው አንቺን ለማስደሰት ቢሆንም ግን ደግሞ አንቺን በደንብ ስላልተረዳሽ ስላላወቀሽ የሚያደርጋቸው ነገሮች በሙሉ እያበሳጨሽ ይመጣል ከጊዜ በኋላ። ይህንንም ለማስረዳት ስትሞክሪ አለመግባባት ሊፈጠር ይችላል ማለት ነው። ይሄኛው የምትጋፈጩ ሌላ ጉዳይ ነው። ሰባተኛውና የመጨረሻው እርካታ ላይኖርሽ ይችላል።
ምን ማለት ነው? ጥለሽው እንዳትሄጂ ትወጂዋለሽ። አብረሽው እንዳትቆይ ደግሞ ልብሽ ላይ የጎደለ ነገር እንዳለ ይሰማሻል። ወይ አልሞላም ወይ ደግሞ እንደዚህ አይነት አጣብቂኝና ግራ የገባው ህይወት ውስጥ እንድትገቢ ያደርግሻል። ይሄ ደግሞ ጤናሽንም ያዛባዋል፣ የፍቅር ህይወትሽንም ያዛባዋል። እንዲሁም ደግሞ ለፍቅር አጋርሽ ለሱ መስጠት ያለብሽን ነገር በሙሉ እንድትሰጪ አያደርግሽም እና ጥያቄ ይዘሽ ቅሬታ ይዘሽ ነው የምትኖሪው ማለት ነው። እነዚህ 7 ነገሮች በእድሜ ስትበልጪ በፍቅር ህይወትሽ ላይ የሚገጥሙሽ ተግዳሮቶች ናቸው ማለት ነው። ላይክ እና ሰብስክራይብ ማድረግ፣ ኮሜንት ማድረግ እንዳይረሳ። አመሰግናለሁ።